በድብርትና ነገሮችን በማስተላለፍ አዙሪት ውስጥ ተቸግረዋል? ሳይንስ አንድ አስገራሚ እውነት ይነግረናል። ነገሮችን ማስተላለፍ ወይም በእንግሊዝኛው ፕሮክራስቲኔሽን የስንፍና ችግር አይደለም። የሥነ ልቦና ጥናቶች እንደሚያረጋግጡት ይህ ልማድ የተሸከምነው የስሜት መረበሽና የመጨነቅ ውጤት ነው። ታዲያ መፍትሄው ምንድን ነው? ተነሳሽነት እስኪመጣ መጠበቅ ይበልጥ ወደ ድብርት ወይም ድባቴ ይመራል። ነገር ግን ሳይንሳዊ መረጃዎች እንደሚያሳዩት ለ5 ደቂቃ ብቻ የሚቆይ አንድ እርምጃ መውሰድ በአእምሯችን ውስጥ ዶፓሚን የተሰኘውን ሆርሞን በማመንጨት የተነሳሽነትን ሞተር ያስነሳዋል። መጽሐፍ ቅዱስም ይህንኑ እውነት ያሳየናል። ታላቁ ነቢይ ኤልያስ በአንደኛ ነገሥት ምዕራፍ 19 ላይ በከባድ ድብርት ውስጥ ወድቆ ሞትን በተመኘ ጊዜ እግዚአብሔር ወዲያውኑ ትልቁን ተራራ እንዲያነሳ አላዘዘውም። ይልቁንም ተነሳና ብላ የሚል አንድ ትንሽና ቀላል እርምጃ ነው የሰጠው። እውነታው ይህ ነው። ተነሳሽነት ከድርጊት በኋላ እንጂ ከድርጊት በፊት አይመጣም። ስለዚህ ስሜታችሁ እስኪስተካከል አትጠብቁ። ለድብርታችሁ እጅ አትስጡ። ያንን የተከመረባችሁንና የፈራችሁትን ሥራ ዛሬ አሁን ለ5 ደቂቃ ብቻ ጀምሩት። እናንተ ትንሽ እርምጃ ስትወስዱ እግዚአብሔር ትንሿን ጅምራችሁን ወደ ታላቅ ድል ይቀይረዋል። ተነሱ። ያንን አንድ እርምጃ አሁኑን ውሰዱ። ይህ መልእክት በድብርት ውስጥ ላለና መውጫ መንገድ ለሚፈልግ ሰው እንዲደርስ እባካችሁ ሼር በማድረግ አጋሩት። እንዲሁም ለወደፊት ጠቃሚ የአእምሮ ጤና መልእክቶች ይህንን ገጽ ፎሎ ማድረግን አይርሱ።